ህልማችን ለማሳካት ከዓለም ሌቦች መጠንቀቅ ይገባናል። በተለያዩ ፋብሪካዎች ተቀጥረው የሚሰሩ የወዛደር ልጆችና ሌሎች በዝቅተኛ ኑሮ ደረጃ ላይ የሚገኙ ቤተሰቦች ልጆቻቸው በሚማሩበት አንድ ትምህርት ቤት ውስጥ አንዲት መምህር ለተማሪዎቹ ወደፊት ምን መስራትና ምን መሆን እንደሚመች የሚያብራራ ድርሰት እንዲጽፉ የቤት ስራ ሰጠቻቸው። አንድ ልጅ አባቱ በፋብሪካ ውስጥ ተቀጥሮ ከእጅ ወደ አፍ የሆነ ገቢ የሚያገኝና ቤተሰቡን በችግር የሚኖር በተሰጠው የቤት ስራ ላይ በጥልቀት ካሰበና ከራሱ ጋር በሰፊው ከመከረ በኋላ 10 ገጽ ድርሰት ጽፎ አስረከበ። የድርሰቱ ዋና መልእክት ልጁ ሲያድግ የራሱ የሆነ ዘመናዊ የምግብ ፋብሪካ እንደሚከፍትና እሱም የፋብሪካው ባለቤትና ዋና ስራ አስኪያጅ እንደሚሆን ያትታል። በጽሁፉ ዝርዝር ውስጥ የፋብሪካው ሳይተን ፕላን፣ የፋብሪካው ስራ ሂደት፣ አስተዳደር መዋቅርና የሽያጭና ማስታወቂያ ፕላን፣ ለአመታዊ ትርፍ፣ ሰራተኞች ብዛትና የሙያ ስብጥር የመሳሰሉትን በዝርዝር ተቀምጠዋል። ከቀናት በኋላ መምህሯ ድርሰቱን አንብባ የታረመውን ወረቀት ለተማሪዎች መለሰች። የዚህ ተማሪ ውጤት ግን ከላይ በቀይ የተጻፈው ትልቅ ዜሮ ብቻ ነበረበት። በእውነቱ በመገረም የመምህሯን እርማት እያገላበጠ የቱ ጋር እንደተሳሳተ ለማወቅ ሞከረ። ነገር ግን ወረቀቱ ላይ አንድም ማስተያየት አልተሰጠም ነበር። በትልቁ ከተጻፈው ዜሮ ጎን ለጎን ከክፍል ስትወጣ እንዳገኝ የሚል መልእክት ተነበበ። የትምህርት ክፍለ ጊዜው ሲያልቅ ተማሪ ወደ ኋላ ቀረ። መምህሯም የፈተና ውጤትን አገኘክ ስትለው ጠየቀችው። አዎ አየሁት፣ እንዴት እንደታረመ ግን አልገባኝም ሲል መለሰላት። መምህሯም የጻፍከው ድርሰት ከእውነታው እጅግ በጣም የራቀ በመሆኑ ነው። እንደሚታወቀው አንድ ዘመናዊ ፋብሪካ ለመክፈት በጣም ብዙ ካፒታል ጠይቃል። አንተ ደግሞ እጅግ የደሃ ልጅ ስለሆንክ ይህን ማድረግ አትችልም። ከእውነታውም በጣም የራቀ ድርሰት በመጻፍህም ዜሮ ሰጥቻለሁ አለችው። ቀጠለም ከእውነቱም ጋር የተቀራረበ ሌላ ድርሰት በአንድ ሳምንት ውስጥ ጽፈህ ካመጣህ እንደገና አርምልሃለሁ ብላ ተለያዩ። ተማሪውን ቤት ሄዶ በጉዳዩ ላይ በጥልቀት ካሰበበት አባቱን ማማከረ። አባት ግን አየህ ልጄ ይህ ውሳኔ በጣም ከባድ መሆኑ ይገባኛል። ነገር ግን ያለ እኔ ወደ ሌላ ሰው ተጽዕኖ አንተ ራስህ ብቻ መወሰን ይኖርብሃል አለው። ልጁም በጉዳዩ ላይ ለረጅም ሰዓት አሰበበት። ውሳኔውም ላይ ደረሰ። በሳምንቱም የድሮውን ድርሰት ምንም ነገር ሳይቀንስና ሳይጨምር ለመምህሩ አስረከበ። መምህሯም አንቺም የሰጠሽኝን ዜሮ ሪኮርድሽ ውስጥ ያዥው፣ እኔም ህልሜን በልቤ አይዘዋለሁ አላት። ከዓመታት በኋላ በዚህ ትምህርት ቤት አካባቢ እጅግ ዘመናዊ የተባለ የምግብ ፋብሪካ ተከፈተ። መምህራንም ተማሪዎችን እየያዙ የሥራ ጉብኝት ማድረግ ጀመሩ። አንድ ቀን 50 የሚሆኑ ተማሪዎች ይዛ ከላይ የተቀመጡት መምህር ፋብሪካውን ለተማሪዎች አስጎብኝታ ስትጨርስ የፋብሪካውን ባለቤትና ዋና ስራ አስኪያጅ አገኘችው። እሱም ያ ከዓመታት በፊት ህልሙን በ10 ገጽ ስለጻፈ ዜሮ የሰጠችው የቀድሞ ተማሪዋ ነበር። ዋና ስራ አስኪያጇ በጥሩ ሁኔታ ካስተናገዱት በኋላ ለየሽኝ ሲል ጠየቃት። መምህሯም አዎ ለይቻለሁ፣ ያኔ በሰራው ስህተት በጣም ተጸጽቻለሁ አለች። በመቀጠልም ድሮ የህልም ሌባ ነበርኩ፣ ብዙ ህልም ሰርቄያለሁ፣ ሳስበውም ውስጤን ህመም ይሰማኛል። አንተ ግን ህልምህን ለማሳካት ቆርጠ በመነሳትህ ይኸው ያሰብከው ተሳካ። ባላደናቀፈ ኑሮ ወይም አነ ባይሰው ኑሮ ብዙዎቹ የት በደረሱ ነበር አለ። አንድ ሰው ህልሙን ለማሳካት ጽኑና ቆራጥ መሆን ይኖርበታል። ዙሪያችን የከበቡን ሰዎች በአብዛኛው የሚነግሩን አይችሉም፣ አይሆንም፣ አይሳካም፣ ባትሞክሪው ይሻላል ወዘተ የሚል ነው። ስለዚህ ህልማችን መሳካት ወይም አለመሳካት ኃላፊዎቹ ተጠያቂዎቹ እኛው ራሳችን ነን። ከጸሐፊው መልእክት